ወደ መጨረሻ ዜና አልፋለሁ ኢትዮጵያስ በሆሊ ሴቪየር ትምህርት ቤት ተገኝታ ነበር በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች ዝርዝሩ ምን ይመስላል የሚለውን ባልደረባችን ቢጣ ታቀርብልናለች እንከታተል ጀቱ በራሪው ዛሬ እንግዲህ በሚገርም ሁኔታ ጀቱ ቡቻቻ ቀድሞ ይመጡ እኔ ነኝ አርፍጄ ደረስኩት ኢትዮጵያ ዛሬ የት እንደምትገኝ ታውቃለህ ሆሊ ሴቨር ትምህርት ቤት ውስጥ ነች ዛሬ ኢትዮጵያስ ጓደኞቿን ለማግኘት እዚህ ሆሊ ሴቨር ተገኝታለች ቡቻቻም አብሯት መጥቷል እኔ ግን አርፍጃለሁ ብዙ ፕሮግራም እንዳለ ሰምቻለሁ አላየውም አብረን እንይ ጀቱ ተከተለኝ ባልደረባችንም አንድነትም ተጨማሪ ዘገባ አለ እንከታተል አመሰግናለሁ ጀቱ ኢትዮጵያስ እንግዲህ በሆሊ ሴቪየር ትምህርት ቤት የነበራት ቆይታ እጅግ አስደሳች ነበር ተረት አቅርባለች ውዝዋዜ ነበር የፓፔት ትዕይንት ነበር ሰርከስ ነበር በጣም ደስ የሚል ጊዜ ከልጆች ጋር አሳልፋለች አስተያየትም ተቀብላለች አስቴር ባላለሁኝ የሩፋኤል ሆሊ ሴቪየር ቅድመ አንደኛ ርዕሰ መምህርት ነኝ ዛሬ ኢትዮጵያስ እኛ ትምህርት ቤት መጣ ነበር ለሁለተኛ ጊዜ ነው ስትመጣ በጣም ደስ የሚል አዝናኝ ፕሮግራም ነበር ወላጆች ልጆች የትምህርት ቤቱ ማህበረሰብ መምህራን ያስተዳደር ሰራተኞች በሙሉ ተዝናንተንበታል አስተማሪ ነው ህፃናቶቹ በሙሉ ደስተኛ ሆነዋል በጣም ደስ የሚል ፕሮግራም ነበር ስለመጣችሁ እናመሰግናለን ስሜ ወይዘሮ አስናቀች በቀለ ይባላል የሆሊ ሴቪየር ትምህርት ቤቶች ቅድመ መደበኛ ትምህርት ቤቶች ኃላፊ ነኝ ዛሬ በትምህርት ቤታችን የተዘጋጀው ዝግጅት ከዚህ በፊት ከነበረ በጣም በደማቅና ወላጆችም ተማሪዎችም የረኩበት ፕሮግራም ነበር እጅግ አዝናኝና አስተማሪ ዝግጅቶች የልጆች ታለንት ያወጡበት ፕሮግራም ነው የተካሄደው እጅግ በጣም ደስተኛ ነን የተወሰኑ ወላጆችንም ለማነጋገር እንደሞከርነው በጣም እንደረኩና በቀጣይ መስራት በዚህ መቀጠል እንዳለብን የሚያበረታታ ምላሽ ነው የሰጡን